ምን ሆኛለሁ? ይህ ያንተ ወይም ያንቺ ታሪክ ነው። ለምንድነው በግንኙነት፣ በህይወት፣ በትዳር ውስጥ ማድረግ የማንፈልገውን የማናደርገውን ለምንድነው መኖር የማንፈልገውን ህይወት ውስጥ ያለነው? በትዕግስት ዋልተ ንጉስና ቴዎድሮስ ተክለ አረጋይ። ምዕራፍ 1 የታመመ ግንኙነት። አስታውሳለሁ። ከሰዓት ነው ቀኑ። የቆየች ደንበኛዬ ጋር የነበረንን ስራ ጨርሰን አዲስ ሴት ደንበኛ እንደምትመጣ ተነግሮኝ ስለነበር ወጥቼ ተቀበልኳት። የዚች ሴት ሁኔታ አስታውሳለሁ። ራሴን አስተዋወቅኩ። እንኳን ደህና መጣሽ። ትዕግስት ዋልተ ንጉስ እባላለሁ። የስነ ልቦና እና ሕክምና ባለሙያ ነኝ። ወደ ቢሮአችን ስለመጣሽ ደስ ብሎኛል ስላት ፊቷ ላይ ምንም የተለየ ስሜት አይታይም። ፊቷ በጣም ጥቁርቁር ብሏል። በተፈጥሮ የቆዳ ቀለሟ ጥቁር ሆኖ ሳይሆን ብስጭቱ እንደዛ እንዳረጋት ገመትኩ። ፊቷ ዝግት ያለ ነው። ስለ ምክክር አገልግሎት ወይም ቴራፒ አንዳንድ መረጃዎችን መስጠት ነበረብኝ። ከኔ ጋር የምትነጋገረው ምስጢሯ እንደሚጠበቅ በፍርድ ቤት ማዛዣ ካልተጠየቅኩኝ ወይም የራሷ ህይወት አደጋ ውስጥ የሚወድቅ ሆኖ ካልተገኘ በስተቀር የእሷ መረጃዎች በምንም ሁኔታ ለሶስተኛ ወገን ተላልፈው እንደማይሰጡ ስነግራት ከመቅስፈት እግሬ ላይ ወድቃ ማልቀስ ጀመረች። በህይወቴ ሁሉም ነገር አጥቻለሁ። ደስታዬን አጥቻለሁ። መሞት እየተገባኝ የመኖር እድል የተሰጠኝ ሰው ነኝ። የሰውን እድል የወሰድኩት መኖር እያለባቸው የሚሞቱ ብዙዎች አይደሉ? እኔ ደግሞ መሞት እያለብኝ የሌላን ሰው እድል ተሰጥቶኝ ሳልፈለግ የምኖር ሰው ነኝ። አሁን አንቺ ጋር የመጣሁት የመጨረሻ እድሌን ይዤ ነው። ወይ መኖር ይቀጥላል፣ አለበለዚያ ህይወት ያበቃለታል አለችኝ። ይቺ ሴት ለደህንነቷ ሲባል ስሟን ቀይረን አስመረት እንበላት። አስመረት ባለትዳርና የአራት ልጆች እናት ናት። ከባሏ ጋር በትዳር 20 ዓመት ቆይተዋል። ወይዘሮ አስመረት ደስታዋ የጠፋውና መኖሯን የጠላችው ከባለቤቷ ለመሸሽ በጀመረችው አዲስ የፍቅር ግንኙነት የተነሳ ነው። ስለዚህ በ20 ዓመት ትዳር ባሌ ካስደሰተኝ ይልቅ ያማረኝና መኖሬን እንድጠላ ያደረገኝ ጊዜ ይበልጣል እያለች ትናገራለች። እስቲ ምን እንደሆንሽ ረጋ ብለሽ ንገሪኝ አልኳት። ከባለቤቴ ጋር ስንገናኝ ገና የ22 ዓመት ወጣት ነበርኩኝ። ተዋውቀን ጥቂት ቀናት እንደቆየን ታገቢኛለሽ አለኝ። ምንም ዝግጅት ሳላደርግ እሺ አልኩት። ለምን ባዴ እሺ እንዳልኩት አላወቅኩም። ይህንን ሰው የሚያውቁ ሰዎች ደጋግመው ባህሪው ጥሩ አይደለም ይቅርብሽ ብለውኝ ነበር። አልሰማኋቸውም። በወቅቱ ስለ ትዳር ምንነት አላውቅም ነበር። ለምን እንደማገባና በማግባቴ ምን የተለየ ጥቅም እንደማገኝ አላቅም። ብቻ ከወላጆቼ ቤት መውጣቴንና ማግባቴን ነው ማቀው። ይህ ሰው ካገባሁት ቀን ጀምሮ ፍቅር አይሰጠኝም፣ አያቅፈኝም፣ አይስመኝም። ምንም የምፈልገውን ነገር አያደርግልኝም። ከሚያስደስተኝ ይልቅ የሚያስከፈኝን ነገር ማድረግ ይወዳል። አንቺ ጋር የመጣሁት ለምን ባለቤቴ ፍቅር አይሰጠኝም ብዬ አይደለም። የሚሰማሽን ሁሉ በግልጽ ንገሪኝ አልኳት። ፍቅር ባላገኝም ውስጤ ይፈልገዋል። አንድ ጊዜ ኃይለኛ የጨጓራ በሽታ የያዘኝና ወደ አንድ የግል ሕክምና ተቋም እሄዳለሁ። ዶክተሩ ፊት ቀርቤ ተመረመርኩ። ዶክተሩ ስላለሁበት ሁኔታና ብስጭት ስለሚፈጠሩብኝ ጉዳዮች አወራኝ፣ ነገርኩት። ዶክተሩ ወጣትና ከኔ በእድሜ አነስ የሚል ነው። መልካምም ነው። ችግር አለ እንዴ? በእድሜ ምንድነው የሚያስከፋሽ ሲለኝ ከየት መጣ ሳልለው እንባዬ መፍሰስ ጀመረ። ሳላስበው ስቅስቅ ብዬ አለቀስኩኝ። ዶክተሩ አባበለኝና ሳላስበው በድንገት ከንፈሬ ላይ ግጥም አድርጎ ሳመኝ። ደነገጥኩኝ። ሆኖም ያን ቀን ዶክተሩ ሲስመኝ የተሰማኝ ስሜት ከባለቤቴ ጋር ሆኜ 20 ዓመት ሙሉ ተሰምቶኝ የማያውቅ አይነት እንደሆነ ደስ የሚል አይነት ስሜት ተሰማኝ። በጣም ጥሩ ስሜት። የኔና የዶክተሩ ግንኙነት በዚያው ቀጠለ። ይሁንና ግንኙነታችን ብዙም ሳይቆይ ዶክተሩ የኔና ባሌ የአንድ ሳንቲም ሁለት ገጽታዎች እንደሆኑ ተገነዘብኩኝ። ዶክተሩ በየምክንያቱ እያመነጫጨቀኝ ያጎራብረኝ ጀመር። ችክት ያለሽ ይለኛል። ስልክ ስደውል አያነሳም። ባሌ እኔ ላይ የሚያደርገውን ሁሉ ይሄኛው ማድረግ ጀመረ። ከፈጣሪ ጋር ተጣልቼ ስርዓት አፍርሼ ከህጉ ወጥቼ ያገኘሁትም ሰው የባሌ ሀምሳያ ሆኖ አረፈው። ይህ ሰውዬ ከባሌ ያጣሁትን እንደ መጀመሪያው ቀን ያለ ደስታ
ሊሰጠኝ ሲገባ በጣም የገረመኝ ከባሌ ሸሽቼ ያገኘሁት ሰውም እንደ ባሌ መሆኑ ነው። ያላቸው ልዩነት ባሌ በጣም ይሰድበኛል፣ ይሄኛውም እንደ ባሌ አይሰድበኝም። ስልክ ይዘጋብኛል፣ አስጨቅጭቅኝ ይለኛል፣ ቀጥሮኝ ይጠፋል። ግንኙነታችን ሲጀመር የነበረው ሙቀት ቀዝቅዟል። ምንድነው የሆንኩት? ለምንድነው ሰው የማይወደኝ? ለባሌም ሆኖ ለዶክተሩ ብዙ ነገር አድርጌላቸዋለሁ። አሁን ባሌ የሚሰራውን ንግድ ቤት የጀመረው የቤተሰቦቼን ቤት ሸጬ በሰጣሁት ገንዘብ ነው። ለዶክተሩም ያቅሜን ያህል አድርጌለታለሁ። ግን ለምንድነው ወንዶች የማይወዱኝ አለችኝ። ሰዎች ለምንድነው እንደዚህ የምንሆነው? የሚጠቅመንን ነገር ትተን ለምንድነው የማይጠቅመንን ነገር የምናደርገው? ምንድነው ጠቃሚ ወዳልሆነ መንገድ የሚስበን? ደስታ ሳይሆን ህመም የሚፈጥሩብንን ሰዎች ነው ወደ ህይወታችን እንዲገቡ የምንፈቅደው። ከፈጣሪ ጋር ያለኝን ግንኙነት አቋርጫለሁ ነው ያለችኝ። ይህን ሁሉ አድርጋም ግን የምትፈልገውን አላገኘችውም። እንደውም ደስታ ከበፊቱ ይበልጥ ርቋታል። ይህንን ሁሉ ስታደርግ ለፍቅር ብዬ ነው ምክንያቷ። ግን እውነት ፍቅር እንደዚህ ነው ወይ? ትክክለኛውን መንገድ እያሳተ ያስመርጣል ወይ ፍቅር? ይቺ ደንበኛዬ ለዶክተሩ ስትል ፍቅር ቤቷን ትታለች፣ ልጆቿን ትታለች፣ ቤተክርስቲያን መሄድ አቁማለች፣ ማህበራዊ ግንኙነቷን በጣጥሳለች፣ ዋና የሆኑ የህይወት ጉዳዮቿን ትታለች። ለፍቅር ብዬ ነው ይህን ሁሉ ማደርገው ነው የምትለው። ነገር ግን እንዲህ ነው ወይ ፍቅር ማለት? ሰዎች ለምንድን ነው ከማይጠቅማቸው መስመር የሚወጡት? በወዳጅነትም ቢሆን ለምንድን ነው የሚያስብላቸውና የሚጨነቅላቸው? አንዳንዴም ስለ እነሱ ስል መስዋዕትነት የሚከፍልላቸውን ሰው ትተው የሚገፋቸው ላይ የሚጣበቁት? ለምንድን ነው ካከበራቸው ይልቅ ለናቃቸው ቦታ የሚሰጡት? ይቺ ደንበኛዬ የሚወዳትና ከሷ የተለየ ቦታ የሚሰጣት ልጆቿን የሚንከባከብላት ባሏን ትታ አይበለውና አደጋ ቢደርስባት ቀድመው የሚደርሷት ልጆቿ ናቸው። እርሷ ግን እነርሱንም ትታ የናቃትንና የራቃትን ወንድ ነው የተከተለችው። ለፍቅር ነው የምትለው ደንበኛዬ ምክንያቷ። ትልቁ ችግር መፈለጉ አይደለም፣ እንቅፋት የሆነባትን ፍቅር ከተሳሳተው ምንጭ ለመቅዳት መሞከሯ ነው። አሁን እዚህ ቦታ 3 ሜትርም 20 ሜትርም ብትቆፍር ውሃ ነው የሚወጣው። 100 ሜትርም ብትቆፍር ነዳጅ አይወጣም። ይህ ማለት መሬት ውስጥ ነዳጅ የለም ማለት አይደለም። ነዳጅ መሬት ውስጥ አለ። እኛ የቆፈርነው የተሳሳተ ነዳጅ የሌለበት ቦታ ስለሆነ ነው ያላገኘ ነው። ፍቅር የሂደቶች ውጤት ነው። ዶክተሩ ግን ድንበሩን ሁሉ ጥሶ የመጨረሻው ነው የጀመረው። ይህ ግንኙነት መሳብ እንጂ መሳሳብ ነው ያልነበረው። በኋላም ሲነግራት ባሌ አያፈቅረኝም አይመስለኝም ስትኝ አሳዘንሽኝ። ከዛ በኋላ ነው ሳምኩሽ እንጂ ላንቺ የፍቅር ስሜት ኖሮኝ አይደለም ነው ያላት። በጸባቸው ወቅት ሁሉ ስላሳዘንሽ ነው የሚለው አባባል ተደጋጋሚ የሚነሳ ግንኙነቱ ሁለት ጎንዮሻዊ ሳይሆን የአንድ ጎንዮሻዊ ብቻ እንደሆነ የሚቆጠር ነው። ፍቅር ደግሞ ሁለት ጎንዮሻዊ ግንኙነት እንጂ አንድ ወገን በበጎ አድራጎት ለሌላው የሚሰጠው አይደለም። እንደዚህ አይነቱ የተሳሳተ መንገድ ሙያን ለግል ፍላጎት መጠቀም አካሄድም በሕክምና ብቻ ሳይሆን በተለያዩ ሙያዎች ላይ ሊከሰት ይችላል። እኔ የቅርብ አማካሪ ሜንቶር የሆነው ዶክተር መብቱ በላይነህ በአሜሪካ የሚኖር የጋብቻና የቤተሰብ አማካሪ፣ አሰልጣኝ፣ ጸሐፊና መካሪ ነው። በጋብቻ ጥልቅ ግንኙነት ወደ 8 መጽሐፍ አሳትሟል። የሚሰጠው ስልጠና ሲናገር እንዲህ ይላል። አንዳንድ ሰው በግል ህይወቱ ዶክተር፣ ኢንጂነር፣ ተመራማሪ፣ ደራሲ፣ ፖለቲከኛ፣ ዝነኛ፣ ባለሀብት ሊሆን ይችላል። በዚያ ልክ ስብዕናው ካልተሰራ የፈረሰ ቤትና ግንኙነት ይኖረዋል። ሙያው ስላደገ ብቻ ግንኙነቱ ያድጋል ማለት አይደለም። ለምሳሌ አንድ እውቅ ኢንጂነር ለእይታ ማራኪ የሆነ ህንጻ ሊገነባ ይችላል፣ ግን ደግሞ ቤቱ የፈረሰ ጣሪያውም የሚያፈስ ሊሆን ይችላል። አንድ ሰው በህዝብ ዘንድ ታዋቂ የሆነ ተወዳጅ አርቲስት በውጪ ሞክረን የሚባል የሃይማኖት ወይም የክህሎት አሰልጣኝ ሆኖ ቤቱ ውስጥ ግን የማይታይ ሊሆን ይችላል። በውጪ ባወቅኩት በቀረብኩት የምንለው ሰው ቤቱ ውስጥ ግን የሚደነቅ ሁኔታ የፈረሰ ማንነት ያለው ሊሆን ይችላል። በውጪ የምናያቸውን ሰዎች ማንነት ቤት ውስጥ በስራ ቦታ እነሱን እናገኛለን ብለን ማሰብ የለብንም። በሙያው ውስጥ በእውቀቱ ወይም በአመናጋገሩ ማድነቅና በግል ስብዕናው የሚደነቅ ግንኙነት ማግኘት ከፈለግን እኛ ተሳሳች ያደርገናል። በውጪ እንደ ተራራ የተቆለለ ማንነት ያለው ሰው ቤት ውስጥም ይህ የሚሰማው የሌለው ሌሎችን የማይሰማ ሊሆን ይችላል። ይህ ሰው የስነ ልቦና ባለሙያ፣ የጋብቻ አማካሪ ሊሆን ይችላል። እሱ ለውጥ አያመጣም። ሌሎቹን በእውቀት መክረህ ማለት አንተ የስብዕናህ ሙሉ ለሙሉ ተሟልታል ማለት አይደለም። አስመረትንም ያገኛት
ዶክተር በእውቀቱ ዶክተር ነው። ምናልባት በእውቀቱ አብረውት ከሚሰሩት ዶክተር በሙላ የላቀ ሊሆን ይችላል፣ ግን ስብዕናው ያልተሟላ ዶክተር ነው። ይህ ዶክተር ኢንጂነርም ፖለቲከኛም የኪነ ጥበብም ሰው ቢሆን ይህ ችግር ይኖርበታል። ችግሩ ከእውቀቱ ሳይሆን ከስብዕናው ነው። ዩኒቨርሲቲ ውስጥ ብትሄድ አንዳንዱ እንደምንሰማው የዩኒቨርሲቲው መምህር ፕሮፌሰር ሊሆን ይችላል። እንዲህ ሀገር የምትፈልገውና የምትመካበት ሰው ነው። ግን ደግሞ ማለፊያ ነጥብ መያዣ አድርጎ ሴት ተማሪውን ካላማገጥኩ ብሎ መከራ ሲያሳይ የሚያደርሰው ሰዎች በሆነ መጠንና እውቀት ሙያ ስላላቸው ማለት ሁለንተናዊ ስብዕናቸው ተሟልቷል ተሰርቷል ማለት አይደለም። እውቀትና አካዳሚያዊ ብቻ ማድረግ ቀርቷል። እውቀት ሁሉ አቀፋዊ ነው፣ አይምሮአዊ ብቻ ሳይሆን ባህሪያዊም ነው። ሰዎች ይህንን ማወቅ አለባቸው። እውቀት ወይም ሙያ ከዛፉ አንዱ ቅርንጫፍ ነው። አንዱ ቅርንጫፍ ደርቆ ሌላኛው ደግሞ ጠውልጎ ሊሆን ይችላል።